ቆራሌው አሮጌ ጫማ ያለው ቆራሌው ሄርሜላን የሚያነሳ ካለ ቆራሌው እባካችሁ ሄርሜላ ወርቃለች፣ እባካችሁ የሄርሜላ ደጋፊ ነኝ የሄርሜላ ወዳጅ ነኝ የምትሏት እባካችሁ የወደቀች ቃል እባካችሁ ነውና አንሷት። እንግዲህ ሄርሜላ አሁን ከዚህ በኋላ የሚያነሳት አታ እንግዲህ ሁሉም ወደ ራሱ ተመልሷል። ሄርሜላ ተደግፍ የነበረው ወደ ራሱ ተመልሷል ብዬ አስባለሁ። ይሄው ከነ አሚር የሚባለው የሆነ ጫታ መነሳት ትችላላችሁ። ዛሬ ሲናገር ነበረ። ከዛ የሆነ ሮቶ ከሚያልክል ሰውዬ ጋር መጥተው ማለት ነው። ሰውዬው ደግሞ ከነ እንትኑ ከነ ወፍረቱ በጣም ነው የሚያስፈራው በነገራችን ላይ። እና ቆራሌ ያልኩበት ምክንያት ማለት ነው እቃ ነች። በቃ ቆራሌ ማለት ስላችሁ ቆራሌ ትርጉሙ የሆነ የተጠቀማችሁበት እቃ የተሰበረ ሳን የተሰበነ ወይም የተቀደደ ያረጀ እቃ በአዲስ እቃ የምትቀይሩበት ማለት ነው። ስለዚህ ሄርሜላ ደግሞ አታስፈልግም፣ አርጅታለች። የመቀየራ ሰዓት ደርሰዋል ማለት ነው። ስለዚህ የሚያነሳ ሰው ካለ እንድትመጡ ብዬ ቦታውን እያሳወቅኩ ነው፣ ቦታውን እየነገርኳችሁ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? የኔ ወርቆች የኔ እንቁዎች ማለት ነው። በጣም ደህና ነኝ እኔ፣ በጣም የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተ እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ። ትላንትና ማታ ቪዲዮ ሰርቼ ነበረ ለወንድሜ ቻናል እና በጣም አመሰግናለሁ የኔ ውዶች። ማርያምን ክበሩልኝ፣ እግዚአብሔር ይስጥልኝ። ፈጣሪ ያሰባችሁትን ነገር ያሳካላችሁ። ወንድሜ ስለምታበረታቱልኝ እና ስላላሳፈራችሁኝ በጣም አመሰግናለሁ። በእኔ ምክንያት ሰብስክራይብ አድርጋችሁታል። ወንድሜ 500 አስገብታችሁታል። ትላንትና ማታ 300 ነው 360 ነው ምናምን ነበረና ዛሬ 520 ምናምን ገብቷል። በጣም አመሰግናለሁ። ክበሩልኝ። ፈጣሪ ያክብራችሁ። ስለምትወዱኝ ስለምታበረታቱኝ በጣም ነው የምወዳችሁ የሮት እህቶች። እናንተ ሰውን አሳፈራችሁ አታውቁምና በጣም ነው የማመሰግነው። ፈጣሪ ያላሰባችሁትን ነገር ይስጣችሁ። አገራችሁን በሰላም ያስገባችሁ። ልጆቻችሁን ይጠብቅላችሁ። ልጅ ያላችሁ ልጆቻችሁን ቤተሰቦቻችሁን በፈጣሪ ይጠብቅላችሁ። እና ሄርሜላ እንግዲህ ያው ማልቀሳውን ቀጥላለች። ሄርሜላ ደጋፊ ነኝ የሚሉት በሙሉ ቲክቶክ ትላላችሁ፣ ዩቲዩብ ትላላችሁ። የሚያለቅስ የሚነዛነት በቃ ጭንቅላታቸውን ይዞ ለቅሶ ቤት የተቀመጡ ብቻ ናቸው ያሉት። እና እኛ ደግሞ እኛ ቤት ደግሞ የሩትዬ ቤት እህቶች ትለያላችሁ። ለምን ትለያላችሁ መሰላችሁ? ሁሉ ጊዜ ትለያላችሁ ላለው ቪዲዮ በሰራ ቁጥርና ለምን እንደምትለዩ ልንገራችሁ። የምትለዩበት ምክንያት የሆነ ነገር ሲፈጠር ቶሎ ብላችሁ እንትናትሉም ትረጋጋላችሁ፣ ታስባላችሁ ምናምን። የሄርሜላ ደጋፊ ነኝ የሚሉት ግን ልክ እንደ በግ ስም ወጥቶላችሁ አይደለም ይላሉ። ዝም ብሎ ይጣጣሉ፣ አይደማመጡ። ሲነጋገሩ የሆነ ትርጉም ያለው ነገር ተቀባይነት ያለው ንግግር አይናገሩ። መሳደብ ብቻ። ሴት ልጅ ሆና ከሷ የሚወጣው አንደበት እኔ እንጃ አላውቅም። ምን አይነት አስተዳደግ እንዳደገች የትኛው ቦታ ላይ ምን አይነት ሰፈር ላይ እንዳደገች ራሱ እኔ አላውቅም። ለማንኛውም ፈጣሪ ልቡና ይስጣችሁ። በጣም የሚያስጠላው ሴት ሆናችሁ ሴት ልጅ ላይ እንደዚህ መፍረድ፣ ሴት ሆናችሁ እንደዚህ ትሆን እንደዛ ትሆን ማለት መሳደብ በጣም ከባድ ነገር ነው። በጣም የሚያስጠላው የምር። በዛውም ለዩቲዩበር ብላችሁ እንደዚህ ማንነታችሁን አሳያችሁ። በዛው አጋጣሚ ሳልነግራችሁ ማንነታችሁን ነው ያሳያችሁት። በዚያው አጋጣሚ ማለት ነው። ሰው አስተዳደጉን ነው የሚመስለው። መጀመሪያ የነበርሽበትን ነገር ነው ዛሬ እያወጣሽ ያለሽው። ከመጀመሪያ ስነስርዓት ብኖርሽ፣ በስነስርዓት ብታርጊ፣ በጥሩ አመለካከት ብታርጊ ዛሬ ዝም ብለሽ መተሽ እዚህ አፍሽን አትክፈችም። ስለዚህ ማንነትሽን ያሳየሽው በዚያው አጋጣሚ ልጅ ፈልጌ ነው ውዴ።